እሺ በቅድሚያ አክብረኝ እዚህ ስቱዲዮ ስለመጣህ በጣም አመሰግናለሁ። እንግዲህ ካሉት ነባራዊ ሁኔታ ጥያቄዎችን የምጠይቀው ሊቢያ እንዴት ልትመጣ ቻልክ በሚለው ነው። መጀመሪያ እስኪ ስሞትን ያስተዋውቁኝ፣ ከዛ ወደ ጥያቄው ይክዳል። የጠየቁት ጥያቄ ያው እንደ መጀመሪያው ሊቢያ እንዴት ልትመጣ ቻልክ ከሚለው አንጻር እስኪ ምን ይላሉ? እሺ ለጥያቄው በጣም አመሰግናለሁኝ። ድምፅህን ከፍ አድርገህ አብራራልኝ ነገሩን። ለሰጠኸኝ ጥያቄ እንግዲህ ሁሉንም ሙሉ በሙሉ ግልጽ ባላደርግልህም ህይወት ያለ ነው፣ ሁሉም ይታወቃል። የህይወት ጉዳይ ማንኛውም ሰው ያውቀዋል። ብዙ ውጣ ውረድ አለው። ማንኛውም ሰው ህይወትን ለማስተካከል ይወጣል። አንዳንዱ አልጋ ባልጋ ሆኖ ይስተካከልለታል። ለአንዳንዱ ደግሞ ያው እንደምታወቀው ስደት ብለን ስንጀምር ህይወታችንን ለማስተካከል ራሳችንን ቀይረን ቤተሰቦቻችንን እንቀይራለን በማለት ነበረ። ያም ሆኖ አንዳንዱ አልጋ ባልጋ ይገባል፣ ይስተካከላል። አንዳንዱ ደግሞ ያው ያላለለት ከባድ ነች ብቻ ህይወት። እሺ አመሰግናለሁ። በሚገባ ጥያቄውን ያብራሩልኝ ይመስለኛል። እስኪ ወደ ሁለተኛው ጥያቄ ሲሄድ ሊቢያ በሚኖሩበት ሰዓት እንዴት ነው እየኖሩ ያሉት? የገቢ ምንጮት ምንድን ነው?